አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ባለጠግነት የተቆጣጠረች ለጌቶቿ ትርፍ እያስመጣች የምትሰጥ ሴት ነበረች በሟርትና። ስለዚህ ብዙ ሰዎች በኢኮኖሚ ተቸግረው ነበር ማለት ነው። በኢኮኖሚ፣ በፋይናንሻል፣ በጤንነት፣ በተለያየ ነገር የተቸገሩ ሰዎች አሉ። የልዑል አምላክ ባሪያዎች ናቸውና እያለች የተከተለች ስትናገር ለሕዝቡ ክፉ መንፈሱ ለማታለል የተዘጋጀ መንፈስ ነው። ጥሩ ቃል እየተናገረች እየመሰለ የጳውሎስን ቅባት የጳውሎስን መንፈስ ነገር የተቆጣጠረ መንፈስ የተመታ ነው። በኢየሱስ ኃይል የተመታ ነበር መንፈሱ። ጳውሎስን ለማሰር ነበር መንፈሱ። ጳውሎስ ግን በጸሎት እሳት የሳንዶ መንፈስ ይመጣ፣ እንዲሁም በሕልማቸው ይመጣ፣ ጨለማ ይመጣ፣ በሕልማቸው ይመጣ፣ የሞት መንፈስ ይመጣ። በኢየሱስ ኃይል ፈረሰ። አመሰግናለሁ ጌታ ከፈረ ማለነ ዙፋን ይባል። ይህንን ፕሮግራም በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን እንደምን ቆያችሁ? እንዲሁም በሳውዝ አፍሪካ፣ በሳውዲ አረቢያ፣ እንዲሁም በጀርመን፣ በካናዳ፣ በአውስትራሊያ ያላችሁ ሰዎች እኔ ወንድማችሁ አገልጋዩ ዳንኤል ሚካኤል እባላለሁ። ባለፈው ክፍል ላይ እንግዲህ ላስተምራችሁ ወዳለሁ በጸሎት እሳት የተዘጋ ቤት በሚል ርዕስ በጸሎት እሳት የተዘጋ ቤት በሚል ክፍል አንድን አስተምሬያችኋለሁ። አሁን ክፍል ሁለትን እንቀጥላለን ማለት ነው። ጌታችን ኢየሱስ ክርስቶስ ዘመናችሁን ሕይወታችሁን ይባርክ። ይሄንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ ጨርስ በጌታ ፍቅር እጠይቃችኋለሁ። እንዲሁም ደግሞ መጽሐፍ ቅዱስ የያዛችሁ ሰዎች ቀጥታ ወደ ሐዋርያት ሥራ ምዕራፍ 16 ቁጥር ከ25 ጀምሮ ያለውን አብረን ያለን እናንተ ከአንድ ጀምሮ ያለውን ማጥናት ትችላላችሁ። እንደዚህ ይላል ቁጥር 25 በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑት ነበረ። እስረኞችም ያዳምጧቸው ነበር። ድንገትም የወይኑ መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆች ሁሉ ተከፈቱ። ምኖች ደጆች ሁሉ ምናሉ ተከፈቱ ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ከቁጥር 16 ላይ ደግሞ ስንመለከት እንደዚህ ነው የሚለው፣ ወደ ጸሎትም ስፍራም ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘችን። እርሷም ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯችሁ እነኚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዘወር ብሎ መንፈሱን ከእርሷ እንድትወጣ በኢየሱስ ክርስቶስ ስም አዛለው አለው። በዚያም ሰዓት ወጣ። ሉክ በጣም ይገርማችሁ፣ ከተማውን የተቆጣጠረ አንድ ስፕሪት ነበረ። የምን የሟርተኝነት መንፈስ የተቀመጠበት አንድ ሴት ነበረች። የብዙ ሰዎችን ባለጠግነት የተቆጣጠረች ለጌቶቿ ትርፍ እያስመጣች የምትሰጥ ሴት ነበረች። በሟርትና በአስማቷ በጠንቆሏ የብዙ ሰዎችን ሀብትና ንብረታቸውን እየሳበች ለጌቶቿ ትርፍ ታስመጣ ነበር። ከተማውን ምናልቦታል ተቆጣጥሮታል። ስለዚህ ብዙ ሰዎች በኢኮኖሚ ተቸግረው ነበር ማለት ነው። በኢኮኖሚ፣ በፋይናንሻል፣ በጤንነት፣ በተለያየ ነገር የተቸገሩ ሰዎች አሉ። እርሷ ግን ያንን እየነጠቀቻቸው ለጌቶቿ ትርፍ ታስመጣ ነበር። ከዕለታት አንድ ቀን ጳውሎስና ሲላስ ወደዛ ከተማ ገቡ። ወደዛ ከተማ ሲገቡ እቺ በላዋ ላይ ያደረው ክፉ መንፈስ ጳውሎስን ወዶት አይደለም፣ የልዑል አምላክ ባሪያዎች ናቸውና እያለች የተከተለች ስትናገር ለሕዝቡ እንደ ማስታወቂያ ትናገር ነበር። ወገኖቼ ይሄ መልካም ንግግር ይመስላል፣ ነገር ግን ክፉ መንፈስ ነው። መልካም የምስራች የምታወራ ይመስላል፣ ነገር ግን ክፉ ዜና ነው። ጳውሎስን ለመሳብ ነው። ስፕሪቱ ክፉ መንፈሱ ለማታለል የተዘጋጀ መንፈስ ነው። ጥሩ ቃል እየተናገረች እየመሰለ የጳውሎስን ቅባት የጳውሎስን መንፈስ ምን ለማድረግ ነው? ለማሰር ነው። መልካም ንግግር እየተናገረች ለማሰር ነው። ጳውሎስ ግን ዞር ብሎ ሲመለከት ክፉ መንፈስ ነው በሷ ውስጥ ያደረው። ዛሬ እንደዚህ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ባላችሁበት ከተማ፣ ባላችሁበት አገር፣ በኢትዮጵያ ልትሆኑ ትችላላችሁ፣ በአውሮፓ ልትሆኑ ትችላላችሁ፣
በሳውዝ አፍሪካ፣ በዱባይ፣ በአረብ ኤምሬት ልትኖሩ ትችላላችሁ። ነገር ግን የእናንተን ነገር የተቆጣጠረ መንፈስ የተመታ ይሁን። በኢየሱስ ኃይል የተመታ ይሁን። በኢየሱስ ኃይል ይመታ። ብራካንታ ሳክራለማንታ በኢየሱስ ስም የጳውሎስን ስፒሪት ሊቆጣጠር ነበር መንፈሱ። የጳውሎስን ቅባት ለመቆጣጠር ነበር መንፈሱ። ጳውሎስን ለማሰር ነበር መንፈሱ። ጳውሎስ ግን በጸሎት እሳት የታጠረ ሰው ነው። በጸሎት እሳት የታጠረ ሰው ነው። ጳውሎስ ቀላል ሰው አይደለም ወገኖች። ጳውሎስ በጸሎት እሳት በቁጥጥር ውስጥ ነው ያለው። ሲላስ በጸሎት እሳት ውስጥ የተቆጣጠረ ሰው ነው ወገኖቼ። በጸሎት እሳት ቤታችሁ ከታጠረ፣ በጸሎት እሳት ሕይወታችሁ ከታጠረ የትኛውም ጨለማ እናንተን ማግኘት አይችልም። የትኛውም አጋንንታዊ ተልእኮ ሊነካችሁ አይችልም። የትኛውም ሟርት ሊነካችሁ አይችልም። የትኛውም ጨለማው ሊነካችሁ አይችልም ወገኖች። ለምን? በጸሎት እሳት ውስጥ ታጥራችኋል። ቅዱሳን ይገርማችኋል። ተርፋቸው እንደተመታ ባወቁ ጊዜ ሰዎቹ ጌቶቿ መጡና እጅግ በጣም ተቆጡ፣ ከሰሩ፣ ወደቁ። ወገኖቼ በጳውሎስና በስላስ ላይ ምን አደረጉ? እርምጃ ወሰዱባቸው። ወደ እስር ቤት ተጣሉ። ቅዱሳን ወደ ምን ቀድም ወደ ነበርኩላችሁ ክፍል ቁጥር 25 ላይ ያዩላችሁ ክፍል ቅዱሳን ጳውሎስና ስላስ ላይ ምን አደረጉ? እርምጃ ወሰዱባቸው፣ ደበደቧቸው፣ ራቁታቸውን ቀጠቀጧቸው። ለምን? ተርፋቸው ተመታባቸው። ሲቆጣጠር የነበረው የጨለማ አለቃ ተመታባቸው። ዛሬ ለዚህ ነው የምጸልየው ወገኖቼ፣ እየተቆጣጠራችሁ ያለ ጨለማ መንፈስ የተመታ ይሁን በጌታ በኢየሱስም። የእናንተን ቢዝነስ የእናንተን ኢኮኖሚካሊ እየተቆጣጠረ ያለ አጋንንታዊ ተልእኮ በናዝሬቱ በጌታ በኢየሱስም አሁን እንዲለቅ ጸልያለሁ። በዚህ ስክሪን እየተከታተላችሁ ያላችሁ ሰዎች በሙሉ ጤንነታችሁን የሚቆጣጠር እናንተን ፋይናንሻላችሁን የሚቆጣጠር ጨለማ በኢየሱስ ስም ይልቀቅ። ሃሌሉያ! ለቆታል በጌታ በኢየሱስ ስም። አረብ ሀገር ላይ በጀርመን በካናዳ እየሰራችሁ እጅግ በጣም እየለፋችሁ ነገር ግን በረከታችሁን የሚቆጣጠር ጨለማ፣ የእናንተን ኢኮኖሚካሊ የሚቆጣጠር ጨለማ በናዝሬቱ በጌታ በኢየሱስ ስም አሁን ይልቀቅ። በኢየሱስ ስም በኢየሱስ ስም ይልቀቅ። በክርስቶስ ኢየሱስ ስም የድካማችሁን ፍሬ እንዳትበሉ የሚቆጣጠር፣ የድካማችሁን ፍሬ እጃችሁን እንዳይገባ የሚቆጣጠር በኢየሱስ ክርስቶስ ስም አሁን እንዲለቅ አዘዋለሁ። ሃሌሉያ! እስቲ 3 ጊዜ ለቀቀ በል እስቲ። ለቀቀ፣ በረከቴ ለቀቀ፣ ስኬቴ ለቀቀ፣ ኢኮኖሚካሌ ለቀቀው በኢየሱስ ክርስቶስ ስም። ቁጥር 25 ደግሜ ያነብላችሁ እንደዚህ ይላል። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞችም ያዳምጧቸው ነበር። ድንገትም የወይኑ መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜ ደጆች ሁሉ ተከፈቱ። ሃሌሉያ! ምኖች? ደጆች ምን አሉ? ተከፈቱ። በምን? በዜማ በዝማሬ በጸሎት ምን ተከፈተ? ዛሬ ሁላችሁ እየዘመራችሁ የወይኑ መሠረት ይናወጣል። እየዘመራችሁ እግዚአብሔር አምላክ ኢኮኖሚያችሁን ይለቃል። እየዘመራችሁ እግዚአብሔር ጤንነታችሁን ይመልሳል። እየዘመራችሁ እስራት ከዘሮቻችሁ ማን ይፈታል። ሃሌሉያ! በጣም ይገርማል። በምን? በዝማሬ ውስጥ አይታችኋል። ጴጥሮስ በወህኒ ቤት ያለ ሄሮድስ ሊገለው ባሰበ ጊዜ ቤተ ክርስቲያን ግን ስለ ጴጥሮስ አጥብቃ ጸሎት ታደርግ ነበር ይላል የሐዋርያት ሥራ ምዕራፍ 12 ላይ ምን አጥብቃ። ስለዚህ ጴጥሮስ ባለበት እስር ቤት ውስጥ ወይኑ ተናውጦ አይደለም፣ መሠረቱ ተናግቶ አይደለም። ነገር ግን የወይኑ በሮች ሁሉ አውቆ ይከፈቱ ነበር። ለምን? እግዚአብሔር አምላክ ጸሎታቸው ስለሰማ። ዛሬ ጸሎታችሁን እግዚአብሔር ይሰማል። ዛሬ እግዚአብሔር ለመናችሁን ይሰማል ወገኖች። ዛሬ እግዚአብሔር ለመናችሁን ይሰማል። እነ ጳውሎስ እየጸለዩ ሲያመሰገኑ የወይኑ መሠረት ተናወጠ፣ መሠረቱ ተንቀጠቀጠ፣ ፈረሰ። የሁሉም እስራት ምን ተሰበረ። አይታችኋል። የዛን ጊዜ እስራት በጣም ከባድ እስራት ነው። በሰንሰለት ነው ሰው የሚታሰረው። እንደኛ በፍሪደም አንድ ክፍል ውስጥ ለቀው አይደለም የሚለቁት። ለቀው ሰውየው እንደፈለገ አይንቀሳቀስም። እግሩ በሰንሰለት ይታሰራል፣ እጆቹ በሰንሰለት ይታሰራሉ። እነኚህ እንደዛ ነበር የታሰሩት። እግዚአብሔር ደግሞ በዝማሬ ውስጥ በጸሎት ውስጥ በምስጋና ውስጥ
የእጃቸውን ሰንሰለት በጣጠሰው። ዛሬ የአንድ ሰው እስራት እግዚአብሔር ይበጥሳል። ዛሬ የአንድ ሰው እስራት እግዚአብሔር ይበጥሳል። ዛሬ የአንድ ሰው እስራት እግዚአብሔር ይበጥሳል። ዛሬ የኔን እስራት ይበጥሳል። የቤተሰቦቼን ይበጥሳል። የዘሮቼን ይበጥሳል። የጓደኞቼን ይበጥሳል። የእናንተን ይበጥሳል። በኢየሱስ ኃይል ይበጥሰዋል። ይበጥሳል በጌታ በኢየሱስ ስም። እንደዚሁም በሰው አገር ያላችሁ ሰዎች እየነፋችኋል እያዝያለ እያገለገላችሁ አልሳካ ያላችሁ ሰዎች እግዚአብሔር ዛሬ በጌታ በኢየሱስ ስም ነገራችሁን ይለቃል። ኢኮኖሚያችሁን ይለቃል። የወይኑን መሰረት ያናውጣል። መንፈስ ዓለም የታሰራችሁ ሰዎች እግዚአብሔር የወይኑን መሰረት ያናውጣል። መንፈስ ዓለም ያለውን ነገር ያናውጣል። እኔ ይህን ቃል እያገለገልኳችሁ መንፈስ ዓለም እንደሚናወጥ በጣም አምናለሁ። ምክንያቱም የእግዚአብሔር መንፈስ በኔ ላይ ነው። የጌታ ቅባት በኔ ላይ ነው። የእግዚአብሔር ኃይል በኔ ላይ ነው። የእግዚአብሔር መንፈስ በኔ ላይ ነው። መንፈስ ቅዱስ ፓወር አለኝ በኔ ላይ። እግዚአብሔር በዚህ ቃል ውስጥ እንደሚሰራ አምናለሁ። የተናገረውን እግዚአብሔር ይሰራል። በመንፈቀ ሌሊት በዝማሬና በጸሎት ዛሬ ተግታችሁ ጸልዩ። እግዚአብሔር መልሳችሁን ያፈጥናል። ዛሬ ለምኑ በእግዚአብሔር ፊት። እግዚአብሔር ልመናችሁን ይሰማል። ወገኖቼ ባላችሁበት ቤት፣ ባላችሁበት ክልል፣ ባላችሁበት አድራሻ በምትጸልዩ ጊዜ እግዚአብሔር አምላክ እጁን በእናንተ ይዘረጋል። የትኛውም እስራት ይበጠሳል ወገኖቼ። እንዲሁም ጠላት ሰውን እየላከባችሁ በሰው ዛቻ የደረሰባችሁ ሰዎች ለእናንተ አንድ መልእክት አለኝ። ጠላት ሰውን እየላከባችሁ በሰዎች ማስፈራሪያ የላከባችሁ ሰዎች እግዚአብሔር ያንን የጠላትን ኃይል ይሰብራል። በሰው በኩል የሚያስፈራራችሁ የሚስትባችሁ መንፈስ ዛሬ ይመታል። እግዚአብሔር ብሎኛል፣ ይመታል። ዛሬ መንፈስ ቅዱስ ስለሚናገረኝ በጣም እየተናገረኝ ነው። በሰው በኩል ዛቻ የመጣባችሁ፣ በሰው በኩል የሆነ ግድያ ዛቻ የመጣባችሁ፣ በሰው በኩል የሆነ የተለያየ ዛቻ የመጣባችሁ መንፈስ ቅዱስ ስለሚለኝ ነው። ዛሬ የተሰበረ ይሆናል። ዛሬ የተመታ ይሆናል። ዛሬ ተመሰክራላችሁ። ነገራችሁ ተለቋል። በኢየሱስ ስም ነገራችሁ ተለቋል። ይህንን ፕሮግራም በጌታ ፍቅር ጠይቃችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በጌታ ሼር እያደረጋችሁ ለብዙ ሰዎች እንዲዳረስ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። በጌታ በኢየሱስ ስም እንጸልይ። በኢየሱስ ክርስቶስ ስም አባቴ ሆይ በጌታ በኢየሱስ ክርስቶስ ስም እንደዚህ ቃል አሁን እንዳስተማርኩት ቃል ቤታቸው ያለ እስራት ይፈታ። በራቸው ያለ እስራት ይፈታ። በዘሮቻቸው እስራት ይፈታ። ጤንነታቸው ይመለስ። ኢኮኖሚያቸው ይመለስ። የሥራ በሮች ይከፈቱ። የኢኮኖሚ በሮች ይከፈቱ። የንግድ በሮች ይከፈቱ። ጨለማ የተሰበረ ይሁን። አጋንንታዊ መንፈስ ይመታ። ጠንቆላ ይመታ። አስማት ይመታ በኢየሱስ ስም። የሴትና የወንድ ባሪያዎች ነገራቸው ዛሬ ማታ የተለቀቀ ይሁን። የወንድና የሴት ባሪያዎች ኢኮኖሚ ይለቀቅ። የወንድና የሴት ባሪያዎች ጤንነት ይለቀቅ። ትዳራቸውን ለማፍረስ የመጣ ጨለማ ይፍረስ። እጮኝነታቸውን ለማፍረስ የመጣ ጨለማ ይፍረስ። ነገራቸው በኢየሱስ ክርስቶስም በኃይል የተለቀቀ ይሁን። በጀርመን፣ በካናዳ፣ በአፍሪካ እንዲሁም በኢትዮጵያ በኤርትራ ዙሪያ ያሉ ሰዎች ነገራቸው የተለቀቀ ይሁን። የአውሬው መንፈስ የተመታ ይሁን። የዛንዶ መንፈስ ይመታ። እንዲሁም በሕልማቸው ይመጣ ጨለማ ይመታ። በሕልማቸው ይመጣ የሞት መንፈስ ይመታ። በኢየሱስ ኃይል ፈረሰ። አመሰግናለሁ ጌታ ሆይ። ከፍ በል። ማዳንያ ዙፋን ይባረክ። ይህንን ፕሮግራም ለብዙ ሰዎች እንዲዳረስ እንድትረዱኝ በጌታ ፍቅር ጠይቃቸዋለሁ። ጌታ ኢየሱስ ክርስቶስ ዘመናችሁን ሕይወታችሁን ይባርክ። በጣም ወዳቸዋለሁ። በጣም አከብራቸዋለሁ።